እዚህ በላይ በቃን። ትራምፕ ድንገት ሐሳብ ቀየሩ። ኢራን የጦርነት አድማሱን በማስፋት ኳታር ዶሃ በሚገኘው ግዙፍ የአሜሪካ የጦር ሰፈር ላይ ጥቃት መሰንዘሯን ተከትሎ በዚያው ቅጽበት የቅርብ ባለስልጣኖቻቸውን ስብሰባ የጠሩት ፕሬዝዳንት ዶናልድ ትራምፕ በሰዓታት ውስጥ የመጨረሻውና የተሟላ የተኩስ አቁም ስምምነት እንዲደረግ በጥብቅ አሳስበዋል። የኢራንን መንግስት እንገረስሳለን፣ ኢራን ምላሽ ከሰጠች አለቀላት የሚለው የትራምፕ ሐሳብ በድንገት ተለውጧል። ምሽት ላይ ኢራን በኳታር የአሜሪካን የጦር ሰፈር ላይ የሰነዘረችው የሚሳኤል ጥቃት ሁሉንም ነገር ቀይሮታል። በዚህም አሁን ባለው ሁኔታ ፕሬዝዳንት ትራምፕ ያቀረቡት የተኩስ አቁም ስምምነት ተግባራዊ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ኢራን ኳታር ዶሃ በሚገኘው የአሜሪካ የጦር ሰፈር ላይ የሰነዘረችው ጥቃት የፕሬዝዳንት ዶናልድ ትራምፕን ሐሳብ ያስቀየረ መሆኑ ታውቋል። አዲሱ ሐሳብም ጦርነቱ ይብቃ የሚል ነው። ጥቃቱ መፈጸሙ እንደተረጋገጠ ትራምፕ በአፋጣኝ ስብሰባ መቀመጥ ግድ ብሏቸዋል። በዚሁ እጅግ ወሳኝ ነው በተባለለት ስብሰባ ላይም የትራምፕ ምክትል ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ለሰዓታት ዘግተው መክረዋል። ምክሩ ለኢራን ጥቃት ሌላ ምላሽ እንስጥ ወይስ የተኩስ አቁም እንዲኖር እናድርግ የሚል ነበር። የመጨረሻው ውሳኔ በጦርነቱ መቀጠል አያዋጣም፣ የተኩስ አቁም ስምምነት እንዲኖር እናድርግ የሚል ሆኖ ተገኝቷል። በአሜሪካ ሕገ መንግሥት መሠረት ጦርነትን ማወጅና ለፕሬዝዳንቱ ፍቃድና ስልጣን የመስጠት ኃላፊነት የአሜሪካ ኮንግረስ ቢሆንም ፕሬዝዳንት ትራምፕ ባለፈው ቅዳሜ ለእሁድ ኢራን ላይ የከፈቱት ጥቃት ከዚህ ውጪ ነበር። እናም ፕሬዝዳንቱ በዚህ ጦርነት የሕግ ጥያቄ ጭምር እየተነሳባቸው በመሆኑ ትራምፕ አሁን በኢራን ምላሽ ልክ መቀጠል የፈለጉ ሆነው አልታዩም። ከዚህ ባለፈም ህዝቡም ቢሆን ይህ የትራምፕ ጦርነት እንጂ አሜሪካ አይደለም የሚል ተቃውሞም ጀምሯል። ሌላኛው የትራምፕ ፈተናም ሆኖ ታይቷል። በዚህ አጣብቂኝ ውስጥ ኢራን የጦርነቱን አድማስ ማስፋቷ ደግሞ ሌላ ፈተና ሆኖ ብቅ አለ። እናም ትራምፕ ይብቃን አሉ። ኢራን ምሽቱን 19 የሚደርሱ አጭርና መካከለኛ ርቀት ያላቸው ሚሳይሎችን ኳታር በሚገኘው የአሜሪካ ግዙፉ የአልኡዳይድ የጦር ሰፈር ላይ እያከታተለች ተኩሳለች። ኳታር በዚሁ ዙሪያ ምን አይነት ጉዳት ደረሰ በሚለው ዙሪያ ማብራሪያውን ሰጥታለች። ከ19 ሚሳይሎች 18ቱ በጸረ ሚሳይሎች ተመተው ከሽፈዋል ያለች ሲሆን አንደኛው ግን የሚሳይል ጋሻዎቹን አልፎ ሰው የሌለበት ቦታ ወድቋል ስትል አስታውቃለች። ይህ ጥቃት መፈጸሙ እንደተረጋገጠም ፕሬዝዳንት ትራምፕ የለም የተኩስ አቁም ስምምነት ላይ መደረስ ይገባል በማለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫናዎች ሲያሳድሩ የነበረ መሆኑም ታውቋል። በዚሁ ዙሪያም ትራምፕ ኔታንያሁን ሲጫኑ፣ በሌላ አቅጣጫ ደግሞ የኳታሩ ኤሚር ታሚም ቢን ሐሚድ ቢን ኸሊፋ አልጣኒ ደግሞ በዚሁ የተኩስ አቁም ዙሪያ ኢራንን እንዲያግባቡ የቤት ስራው ተሰጥቷቸው የነበረ መሆኑም ታውቋል። ትራምፕ የጦርነቱ አድማስ እስራኤል፣ ኢራን፣ ኳታር እያለ መቀጠሉ ሊያስከትል የሚችለው አደጋን አንድ ቦታ መቀልበስ ግድ ያላቸው ነው ታይቷልም ተብሏል። በዚሁ ጦርነት የተኩስ አቁም ስምምነት ላይ ለመድረስ ቁልፉ ያለው እስራኤልና ኢራን እጅ ነው። በዚህም ሁለቱን ሀገራት በተናጠል የማግባባቱ ስራ ሲሰራ ቆይቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የኳታሩ ኤሚር ታሚም ቢን ሐሚድ ቢን አልኻሊፋ አልጣኒ ምሽቱን ከትራምፕ ጋር የስልክ ውይይቶችን አድርገዋል። ከአሜሪካ ፍቃድ ወዴትም የማትሄደው እስራኤል የተኩስ አቁሙን ተቀብያለሁ ማለቷን ፕሬዝዳንት ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ትስስር ገጻቸው አስታውቀዋል። ቢቢሲ ባሰራጨው ዘገባው ደግሞ እስራኤል በግዳጅ የተኩስ አቁም ስምምነቱን ተቀበለች በማለት ኢራን ማስታወቋን አመልክቷል። Iran strikes back, launching missiles on a U.S. military base in Qatar. Those missiles were knocked down. Now will tensions in the Middle East cool down? Iran has launched missiles at a U.S. airbase in Qatar as a response to the weekend strikes on its nuclear sites.